ለወንድ ልጅ ጠዋት የሚላኩ ቅመም ቴክስቶች ፍቅራችሁ እየቀዘቀዘ ከሆነ እነዚህን ቴክስቶች ጠዋት ለፍቅረኛችሁ ውስጥ አንዳንድ ላኩለት። ወንዶችና ሲንግሎች ስክሮል አድርጉት። ከዚህ በፊት ሰርቼ ብዙ ሴቶች ወደውት ሰርቶላቸው አመስግነውኛል። ለ20 ቀን ብቻ እነዚህን ቴክስቶች አንዳንድ ለፍቅረኛችሁ ላኩላቸው። እየቀዘቀዘ ያለ ፍቅራችሁ ሲበረታና ሲጠነክር ታያላችሁ። የምሬን ነው የምላችሁ። ሞክሩት። አንደኛና የመጀመሪያ ቀን የምትልኪለት ቴክስት አንተ ህይወቴ ውስጥ ስላለ ደስተኛ ነኝ። ሁለተኛ መቼም ላጣ እንደማልፈልግ እወቅልኝ። ሶስተኛ ከወንዶች ሁሉ ለኔ ትለይብኛለህ። አራተኛ አመሰግናለሁ በዩ ለምን ሲልሽ ወንድሜ፣ ፍቅረኛዬ፣ አባቴ፣ ሚስጥረኛዬ፣ ጓደኛዬ፣ የቅርቤ ሰው ስለሆነ። አምስተኛ ህይወቴ የተሻለ እንደሆነ የሚሰማኝ አንተ ህይወቴ ውስጥ ስላለህበት ነው። ስድስተኛ ቃላቶች ከሚገልጹልኝ በላይ አፈቅርሃለሁ። ሰባተኛ ካንተ ጋር የማሳልፋት ጊዜ ለኔ ከምንም ነገር በላይ ውድ ነች። ስምንተኛ ስላንተ ሳስብ እጠነክራለሁ፣ በረታለሁ፣ ጉልበት ይኖረኛል። ዘጠነኛ የህይወቴ ምርጡ ክፍል አንተ ያለህበት ነው። አንተን ያወቅኩበት፣ ካንተ ጋር ግንኙነት የጀመርኩበት። አስረኛ ድምጽህን መስማቴ በራሱ የቀኔ መብራት ነው። ቀኔን ባንተ ድምጽ አሳምረዋል። 11ኛ ፈጣሪን ሁሌ ስለምነው የነበረው እንዳንተ አይነት ወንድ እንዲሰጠኝ ነበር። አሁን ሰጥቶኛል፣ አመሰግነዋለሁ። 12ኛ ታውቃለህ አይደል ሁልጊዜ ሳስብህ ፈገግ እላለሁኝ። 13ኛ ካንተ ጋር ስሆን ሁሌም ነፃነት ይሰማኛል፣ እንደ ልቤ እሆናለሁ። 14ኛ ከምትረዳኝና ከሚገባክ በላይ አፈቅርሃለሁ። 15ኛ ይሄ ልቡን ቀጥ ሊያደርገው ይችላል። ብዙ ሴቶች ሊወዱ ሊያፈቅሩ ሊፈልጉ ይችላሉ። እመነኝ፣ እኔ የምወድህ እኔ የምፈልግህ እኔ የማፈቅርህን ግማሹን አያክልም። 16ኛ ሙሉ ለሙሉ አምንሃለሁ፣ ለደቂቃ ራሱ ተጠራጥሬ አላቅም። 17ኛ እቺ ልብን ታሞቃለች። ሙሉ ለሙሉ የምረጋጋው አንተ ጋር ስሆን ነው። ልቤ ሰላሙን የሚያገኘው አንተ ጋር ሳወራ። 18ኛ ልብ በይ 18ኛ ቀን ላይ ይሄን ቴክስት ስትልኪለት ይሄ ሰውዬ ያንቺ ጠዋት ይሄን ቴክስት መላክ ለምዶታል ማለት ነው። ሁሌም የሚጠብቀው ነገር ሆኗል። ጠዋት ያንቺን ቴክስት መላክ። 18ኛውን ልንገርሽ። 18ኛ በፈጣሪ በጣም የመወደዴ ምልክት ነህ። 19ኛ በ18ኛው ቀን ቴክስት ከላክሽለት አንድ ቀን ሳትልኪለት አድረሽ በቀጣዩ ቀን ነው ይሄን ቴክስት መላክ ያለብሽ። አንተን ያወቅኩበትን ቀን እንደ ልደቴ ቀን አከብረዋለሁ፣ እወደዋለሁ። ሁሌም ያችን ቀን ስባርካት እኖራለሁ። እንኳንም አወቅኩ፣ እንኳንም ፍቅረኛ ይሆን። 20ኛና የመጨረሻው እስከነ ስህተት አፈቅርሃለሁ፣ እስከነ ጥፋት፣ እስከነ ችግሮች፣ እስከነ ማግኘት፣ እስከነ ማጣት፣ እስከነ ሙሉ ጉለት አፈቅርሃለሁ። ይህንን መቼም አትርሳ። ከዚህ በኋላ ቴክስት መላክ ታቆሚያለሽ። ይህን ይጠይቅሻል። ምን ሆነሽ ነው ቴክስት መላክ ያቆምሽው? ጠዋት ይልሻል። ፍቅሩ በሱ ብሶ ታያለሽ። በፊት የሌለው እንክብካቤ፣ በፊት የሌለው ቦታ መስጠት እንዳለ እሱ ጋር እየጨመረና እየበዛ ይመጣል። በመጨረሻው ቀን እዚሁ ቪዲዮ ላይ መተሽ ኮሜንት አድርጊልኝ። እንደሚሰራልሽ 100% እርግጠኛ ነኝ። ለወንዶች በቀጣይ ሰራላችኋለሁ። ሴቶች ይህንን ቪዲዮ ሴቭ አድርጉት። አካውንት አደጋ ላይ ነው። እባካችሁ ኮፒ ሊንክ አድርጉልኝ። እወዳችኋለሁ።